ሰላም እንዴት ናችሁ? በዚህ ቱቶሪያል የምንማረው ኢንሃንስድ ኢንቲቲ ሪሌሽንሺፕ ወይም ኢኢአር ሞዴል ምንድነው የሚለውን ኢንትሮዳክሽን ነው የምንማረው። አውትላይንስ ኦቨርቪው ኦን ኢንቲቲ ሪሌሽንሺፕ ሞዴል ኦር ኢአር ዲያግራም ኮምፖነንትስ ኦፍ ኢአር ዲያግራም ዋት ኢዝ ኢንሃንስድ ኢንቲቲ ሪሌሽንሺፕ ኦር ኢአር ሞዴል ካራክተሪስቲክስ ኦፍ ኢአር ሞዴል ይሆናል። Entity relationship model defines ስናደርግ it is a way to visually represent the structure of database illustrating how data entities or objects are related to each other. ያንድን ኦርጋናይዜሽን ዳታቤዝ ዲቨሎፕ አድርጉ ተብለን በምንጠየቅበት ጊዜ የዳታቤዙን ስትራክቸር በስዕል ለመግለጽ የምንጠቀምበት ስልት ኢንቲቲ ሪሌሽንሺፕ ሞዴል ተብሎ ይጠራል። ስለዚህ ኢንቲቲ ሪሌሽንሺፕ ሞዴል ሲምፕሊ ምን ማለት ነው? አንድን ዳታቤዝ ስትራክቸር በስዕል ወይም ደግሞ በድሮይንግ ኢምፕሊመንት ለማድረግ የምንጠቀምበት ስልት ኢንቲቲ ሪሌሽንሺፕ ሞዴል ተብሎ ይጠራል። ሶ ኢንቲቲ ሪሌሽንሺፕ ሞዴል ሲምፕሊ ኢት ኢዝ ኤ ዲዛይን ኦር ብሉፕሪንት ኦፍ ኤ ዳታቤዝ። ስለዚህ የአንድን ዳታቤዝ ብሉፕሪንት ወይም ደግሞ ዲዛይን ኢምፕሊመንት ለማድረግ ኢአር ሞዴል እንጠቀማለን። ለምሳሌ እዚህ ጋር እንደምናየው አሁን አንድ አርክቴክት ቤት ከመስራቱ በፊት መጀመሪያ ቤቱ ምን መምሰል እንዳለበት በወረቀት ድሮይንጉን ይሰራል። በወረቀት ድሮይንጉን ሰርቶ ከጨረሰና ከሚመለከተው አካል ጋር ከተግባባ በኋላ ነው አክቹአሊ ወይም ደግሞ ፊዚካሊ ኢንስትሩመንቶችን ተጠቅሞ ቤቱን የሚሰራው። ስለዚህ ይሄን ብሉፕሪንት ወይም ደግሞ ወረቀት ላይ የሳለውን ስዕል በመጠቀም የተለያዩ ቤቶችን ሊሰራ ይችላል። ልክ ከዚህ ጋር አሁን እንደምናየው ሁለት የተለያዩ ቤቶችን ሰርቷል። በተመሳሳይም ኢንቲቲ ሪሌሽንሺፕ ሞዴልን ተጠቅመን የአንድን ዳታቤዝ ስትራክቸር ዲዛይን ካደረግን በኋላ የፈለግነውን አይነት ዳታቤዝ አፕሊኬሽን ዴቨሎፕ ለማድረግ ያስችለናል። An entity relationship model or AR model describes the structure of database with the help of diagram. ስለዚህ ኢንቲቲ ሪሌሽንሺፕ ሞዴል የአንድን ዳታቤዝ ስትራክቸር በዲያግራም ሪፕሬዘንት ማድረግ ያስችለናል። ምንም በመጠቀም ኢንቲቲ ሪሌሽንሺፕ ዲያግራምን በመጠቀም። So entity relationship diagram is a graphical representation of a database. ዳታቤዙን በስዕል ወይም ደግሞ በስዕል በዲዛይን የመግለጽ ቴክኒክ ኢንቲቲ ሪሌሽንሺፕ ዲያግራም ተብሎ ይጠራል። ኮምፖነንትስ ኦፍ ኢአር ዲያግራም ሶስት ቤዚክ ኮምፖነንቶች አሉ። የመጀመሪያው ኢንቲቲ ነው፣ ሁለተኛው አትሪቢዩት ነው፣ ሶስተኛው ደግሞ ሪሌሽንሺፕ ይሆናል። ስለዚህ የዳታቤዝን ስትራክቸር ድሮ ለማድረግ ወይም ደግሞ ብሉፕሪንት ለመሳል እነዚህ ሶስት ቤዚክ ኮምፖነንቶች ያስፈልጋሉ። እነዚህ ሶስት ቤዚክ ኮምፖነንቶች ምንድናቸው የሚለውን በቀላሉ እናያለን። what is entity? የመጀመሪያው ኮምፖነንት ኢንቲቲ ነው። an entity is a thing or an object in the real world with an independent existence. ለምሳሌ እዚህ ጋር አሁን እኔ የምጠቀመው ላፕቶፕ አለ፣ እኔ ራሴ ያለው የምጠቀምበት ጠረጴዛ አለ። እነዚህ ያንዳንዳቸው ኢንቲቲ ተብለው ይጠራሉ። ስለዚህ አንድ ኢንቲቲ ከሌላ ኢንቲቲ ደግሞ ምን ይሆናል? ኮምፔር ኤንድ ኮንትራስት እናደርጋለን። ኢን አዲሽን ቱ ዛት ደግሞ ራሱን ችሎ የሚቆም ነው። ስለዚህ ኢንቲቲ በአይናችን የምናየው ማንኛውንም አይነት ነገር በአካባቢያችን ላይ ያለ ነገር ምን ተብሎ ይጠራል? ኢንቲቲ ተብሎ ይጠራል። ለምሳሌ የኢንቲቲ ኤግዛምፕል እስክሪብቶ፣ እኔ አሁን ምጽፍበት እስክሪብቶ አንድ ኢንቲቲ ነው። ሁለተኛ ደግሞ ጀስት መጠቀመው ሞተር ቢኖረኝ ሞተር ሁለተኛ ኢንቲቲ ነው። እዚህ ጋር ደግሞ ጀስት ለፕሬዘንቴሽን ፐርፐዝ የምንጠቀመው ፕሮጀክተር አለ፣ ይሄም አንድ ኢንቲቲ ነው። ሌላኛው ደግሞ ባክ አካውንት ምንማራቸው ኮርሶች እነዚህም ኢንቲቲ ተብለው ይጠራሉ። ኢንቲቲ በሁለት ይከፈላል። የመጀመሪያው ፊዚካል ኤግዚስተንስ ኢንቲቲ ነው። ሁለተኛው ደግሞ ሎጂካል ኤግዚስተንስ ኢንቲቲ ነው። ፊዚካል ኤግዚስተንስ ኢንቲቲ የሚባሉት በአካባቢያችን ላይ ያሉ ነገሮች በአይናችን ልናይ የምንችላቸው ወይም ደግሞ በእጃችን ምንነካቸው ነገሮች ፊዚካል ኤግዚስተንስ ኢንቲቲ ተብለው ይጠራሉ። ለምሳሌ እስክሪብቶን በእጄ መንካት እችላለሁ፣ በአይኔ ማየት እችላለሁ። በተመሳሳይ ሞተር ሳይክሉንም ፕሮጀክተሩንም በእጄ ስለምነካቸው እነዚህ ከምን ይመደባሉ? ፊዚካል ኢንቲቲዎች ናቸው። ወደ ባክ አካውንት ጋር ስመጣ ግን ምን ማድረግ አልችልም? በአይኔ ማየት ወይም ደግሞ በእጄ መዳሰስ ማልችለው ነገር ሎጂካል ኢንቲቲ ተብሎ ይጠራል። ስለዚህ ኮርስ ኤንድ ሶ ኦን ምን ላይ ይመደባል ማለት ነው? ሎጂካል ኢንቲቲስ ተብሎ ይጠራሉ። ስለዚህ በኢአር ዲያግራም ለመሳል ኢንቲቲን ሪፕሬዘንት የምናደርገው በሬክታንግል ይሆናል። ስለዚህ እዚህ ጋር ሲምቦሏ ይችን ትመስላለች።
ስለዚህ ሬክታንግሉ ውስጥ ላይ የኢንቲቲውን ኔም እናስገባለን። ስለዚህ እዚህ ጋር አሁን ያሉትን ኢንቲቲዎች ማስገባት ብንፈልግ ፔን እንላለን ኢንቲቲ ኔም የሚለው ላይ እዚህ ጋር ሞተር ወይም ደግሞ ፕሮጀክተር እያልን እንሄዳለን። ለምሳሌ አሁን እኛ የተጠየቅነው የአንድን ዩኒቨርሲቲ ዳታቤዝ አፕሊኬሽን ዴቨሎፕ አድርጉ ተብለን ብንጠየቅ መጀመሪያ ምን ማወቅ አለብን? what are the entities or the actors in the university database? ዩኒቨርሲቲ ላይ አክተሮች ወይም ደግሞ ቤዚክ ኢንቲቲዎች እነማን ናቸው የሚለውን አይዴንቲፋይ እናደርጋለን። አይዴንቲፋይ በምናደርግበት ሰዓት የመጀመሪያው ኢንቲቲ ስቱደንት ነው። ስቱደንት ካለ ደግሞ የሚያስተምረው መምህር ይኖራል። እዛ ቲቸሩ ደግሞ የሚያስተምረው ኮርስ አለ። በመቀጠል ደግሞ ኮርሱን ኦፈር የሚያደርገው ዲፓርትመንት አለ። ኔክስት ደግሞ ዲፓርትመንቱ ደግሞ ኮርሱን ለመስጠት ክላስ ያስፈልገዋል፣ ክላስ አለ። በመጨረሻም ግሬድ አለ። ስለዚህ እነዚህ የዩኒቨርሲቲ ዳታቤዝን ኢምፕሊመንት ለማድረግ ወይም ደግሞ ዲያግራም ድሮ ለማድረግ አይዴንቲፋይ ያደረግናቸው ኢንቲቲዎች ናቸው። ስለዚህ እነዚህን አሁን በኢአር ዲያግራም ኢምፕሊመንት ስናደርግ ስቱደንትንም በዚህ በሬክታንግል አስገባዋለሁ፣ ቲቸርንም በተመሳሳይ በሬክታንግል ውስጥ፣ ኮርሱንም በተመሳሳይ። ስለዚህ ዲፓርትመንት ክላስና ግሬድ የሚለውን በራሳችሁ ኢምፕሊመንት ማድረግ ትችላላችሁ። ሁለተኛው አትሪቢዩት ነው። ሶ አትሪቢዩት ሁለተኛው ቤዚክ ኮምፖነንት ነው። ሶ አትሪቢዩት ምንድነው? ኢንቲቲው የሚሞላቸው መረጃዎች ወይም ደግሞ የኢንቲቲው ካራክተሪስቲክሶች አትሪቢዩት ተብሎ ይጠራል። ፕሮፐርቲስ ኦር ካራክተሪስቲክስ ኦፍ አን ኢንቲቲ ኢዝ ኖን አስ አን አትሪቢዩት። ለምሳሌ የተማሪን መውሰድ እንችላለን። ተማሪ አሁን ምን መረጃዎችን ይሞላል? አይዲ ነምበር አለው፣ ስም አለው፣ ሴሚስተር አለው፣ የሚማርበት ሴሚስተር፣ የሚወስደው ኮርስ አለ። ስለዚህ እነዚህ ሁሉ የተማሪው አትሪቢዩት ተብለው ይጠራሉ። ስለዚህ ኢን ኢአር ዲያግራም ስንስል አትሪቢዩትን ለመሳል የምንጠቀመው ኦቫል ሼፕ እንጠቀማለን። ለምሳሌ እዚህ ጋር አሁን የሁለቱን ኢንቲቲ ልውሰድ፣ ስቱደንት እና ኮርስ የሚባል ኢንቲቲ አለ። ስለዚህ what are the characteristics of student and what are the characteristics of course የሚለውን በዛው አይዴንቲፋይ እናደርጋለን። የመጀመሪያ ተማሪው ምን አለው? አይዲ አለው፣ አይዲ ነምበር አለው። ስለዚህ በኦቫል ሼፕ ነው ሪፕሬዘንት ያደረኳት። ኔክስት አሁንም የተማሪው ኔም አለው። በመቀጠል አሁንም የተማሪው ዲፓርትመንት ጆይን ያደረገው ዲፓርትመንት አለ። በመቀጠል ደግሞ የሚማርበት ሴሚስተር አለ። ስለዚህ እነዚህ አሁን አራት አትሪቢዩቶች የስቱደንት ዲቴልስ ናቸው ወይም ደግሞ ካራክተሪስቲክስ ተብሎ ይጠራሉ። ሁለተኛው ደግሞ ኮርስ ነው። ኮርስ እንግዲህ እንደሚታወቀው የመጀመሪያ ኮርስ ኮድ አለው። ሁለተኛ ደግሞ የኮርሱ ስም አለው። ከዛ በመቀጠል ደግሞ የኮርሱ ክሬዲት ሃወር አለው። ስለዚህ ኮርስ 3 አትሪቢዩት ኖረው ስቱደንት ደግሞ 4 አትሪቢዩት ኖረው። ሶ what is attributes? it is a characteristics of an entity ብለን ዲፋይን ማድረግ እንችላለን። ሁለተኛ ደግሞ ድሮ ለማድረግ ኦቫል ሼፕዋን እንጠቀማለን የሚለውን ማስተዋወስ አለብን። ሶስተኛውና የመጨረሻው ኮምፖነንት ቱ ድሮ ኢንቲቲ ዲያግራም ሪሌሽንሺፕ ነው። ሁለት የተለያዩ ኢንቲቲዎች አሉ። የነዚህ ኢንቲቲዎች ዝምድና ምንድነው ወይም ደግሞ አሶሲዬሽናቸው ምንድነው የሚለውን ኤክስፕረስ የምናደርግበት ቴክኒክ ነው። ሶ ሪሌሽንሺፕ ኢዝ አን አሶሲዬሽን ኦር ኮኔክሽን ቢትዊን ሰቨራል ኢንቲቲስ። አሁን ለምሳሌ ዩኒቨርሲቲ ዳታቤዝ ላይ ቲቸር አለ፣ ኮርስ አለ። ስለዚህ በቲቸር እና በኮርሱ መካከል ምን አይነት ዝምድና አለ? አሶሲዬሽን። ኤ ቲቸር ቲችስ ኤ ኮርስ፣ ስለዚህ ዝምድና አለ፣ መምህሩ ኮርሱን ያስተምራል። ሌላው ደግሞ ለምሳሌ ተማሪና ኮርስ፣ ኤ ስቱደንት ኢንሮልስ ፎር ዘ ኮርስ፣ ተማሪ ለኮርሱ ይመዘገባል። ስለዚህ ሪሌሽንሺፓቸውን በዚህ መሰረት ሪፕሬዘንት ማድረግ እንችላለን። የምንጠቀመው ዲያግራም ደግሞ ዲያመንድ ሼፕ ነው። እዚህ ጋር ሁለት ቅድም ላይ ኢምፕሊመንት ያደረግናቸውን ኢንቲቲዎች ነው የምንጠቀመው። የመጀመሪያው ስቱደንት ነው፣ ሁለተኛው ደግሞ ኮርስ ነው። የስቱደንት እና የኮርሱን አትሪቢዩት መጀመሪያ ኢምፕሊመንት እናደርጋለን፣ በትክክል እናስቀምጣለን። ከዛ በኋላ ነው ሪሌሽንሺፓቸውን ኮኔክት የምናደርገው። ስለዚህ በስቱደንት እና በኮርሱ መካከል እስካሁን ምንም አይነት ኮኔክሽን የለም። ስለዚህ ሪሌሽንሺፕ ካለው ወይም ደግሞ ዝምድና ካለው ምን እናደርጋለን? ዲያመንድ ሼፕን ተጠቅመን ሪሌሽንሺፕ ስታብሊሽ ያደረገችናትን ቨርብ በመጠቀም ኢምፕሊመንት እናደርጋለን። ልክ ከዚህ ጋር ስቱደንት ኢንሮልስ ፎር ዘ ኮርስ፣ ስለዚህ ኢንሮልስ ተማሪው ለኮርሱ ኢንሮል ያደርጋል። የተጠቀምነው ሼፕ ደግሞ ዲያመንድ ሼፕ ነው። እዛ ላይኗን ተጠቅመን ኮኔክት እናደርጋለን። ስለዚህ ይሄ ሪሌሽንሺፕ ነው። ስለዚህ ለሪሌሽንሺፕ የምንጠቀማት ብዙውን ጊዜ ወርዶች ያው
ቨርብ ነው። ስለዚህ ኢንሮልስ አድርጓል። ስለዚህ ሪሌሽንሺፕ በዚህ መሰረት ዲፋይን ማድረግ እንችላለን። የመጨረሻውና የዛሬ ዋና ቶፒካችን ኢንሃንስድ ኦር ኤክስቴንድድ ኢንቲቲ ሪሌሽንሺፕ ሞዴል። ኢአር ዲያግራም ለምንድነው ኢንሃንስድ ወይም ደግሞ ኤክስቴንድድ የሆነው? ይሄው እንግዲህ ተርሙ ላይ እንደምንረዳው ኢንሃንስድ ወይም ደግሞ ኤክስቴንድድ ማለት በሆነ ቨርዥን አፕግሬድ ያደርጋል ማለት ነው። ስለዚህ ከነበረው ኢአር ዲያግራም የተለየ ፊቸር አለው ማለት ነው። ሶ ዲፋይን ስናደርገው ኢንሃንስድ ኦር ኤክስቴንድድ ኢንቲቲ ሪሌሽንሺፕ ኦር ኢአር ሞዴል ኢዝ ኤ ግራፊካል ኦር ፒክቶሪካል ሪፕሬዘንቴሽን ኦፍ ኤ ዳታቤዝ። ልክ ኢአር ዲያግራም ላይ ዲፋይን ያደረግነውን ዴፊኒሽን እዚህም ጋር በተመሳሳይ ነው እንደምንጠቀመው የአንድን ዳታቤዝ ስትራክቸር ዲያግራማቲካሊ ሪፕሬዘንት ለማድረግ ነው የምንጠቀመው። ሶ ዋይ ኢአር ሞዴል ዴፊኒሽኑ ተመሳሳይ ከሆነ ለምንድን ነው የምንጠቀመው የሚለው እንዲህ ስናይ የመጀመሪያው ቱ ዲዛይን ሞር አኪዩሬት ዳታቤዝ ስኪማስ ያንድን ዳታቤዝ ስትራክቸር በትክክል ወይም ደግሞ በቀላሉ ድሮ ለማድረግ ነው። ስለዚህ ትክክለኛ የሆነ ዳታቤዝ ስኪማ ንድፍ ሀሳብ ለማውጣት ያገለግለናል። ሶ ይህን በምንልበት ሰዓት ደግሞ ቱ ሪፍሌክት ዘ ዳታ ፕሮፐርቲስ ኤንድ ኮንስትሬንትስ ሞር ፕሪሳይዝሊ ዳታ አትሪቢዩቱ ላይ የተለያየ ሩሎችን አፕላይ እናደርጋለን። ይሄው ኮንስትሬንት ማለት ሩል ነው። ሶ እነዛን ኮንስትሬንቶች በቀላሉ ወይም ደግሞ በምንፈልገው ወይ ኢምፕሊመንት ለማድረግ እንችላለን። ስለዚህ የመረጃውን ባህሪያት በመገንዘብ አፕላይ የምናደርጋቸውን ህጎች በትክክል ለማንጸባረቅ ዳታቤዝ ዲዛይኑ ላይ ይረዳናል። ሁለተኛው ደግሞ ሞር ኮምፕሌክስ ሪኳየርመንት ዛን ትራዲሽናል አፕሊኬሽንስ ኢአር ዲያግራምን ተጠቅመን ወይም ደግሞ መደበኛውን ኢአር ሞዴል ተጠቅመን መስራት የማንችላቸው ዳታቤዝ አፕሊኬሽኖች ይኖራሉ። ስለዚህ እነዚህም ውስብስብ የሆነ ዳታቤዝ ዲዛይን የሚያስፈልጋቸውን ዳታቤዝ አፕሊኬሽኖች በቀላሉ ዲዛይን ለማድረግ ኢንሃንስድ ኢንቲቲ ሪሌሽንሺፕ ሞዴል ያስፈልገናል። ስለዚህ አሁን እዚህ ጋር ምንድነው ያለው? ውስብስብ የሆነ ዳታቤዝ ዲዛይን የሚያስፈልጋቸውን ዳታቤዝ አፕሊኬሽኖች በቀላሉ ዲዛይን ለማድረግ ነው የምንጠቀመው። ስለዚህ ምኑን በመጠቀም እንደሚከተለው ዲስክራይብ የተደረጉ ፊቸሮች አሉ። አን ኢአር ሞዴል ኢንክሉድስ ኦል ሞዴሊንግ ኮንሰፕትስ ኦፍ ኢአር ሞዴል። ስለዚህ ኤክስቴንድድ ኢአር ሞዴል ኦል ሞዴሊንግ ኮንሰፕትስ ኦፍ ኢአር ሞዴልን ይጠቀማል። ስለዚህ ኢአር ሞዴል ላይ የተጠቀምናቸውን ኢንቲቲ፣ አትሪቢዩት፣ ሪሌሽንሺፕ፣ ካርዲናሊቲ፣ ፓርቲሲፔሽኖችን እያንዳንዱን ሙሉን ኮንሰፕት ኢአር ዲያግራም ይጠቀማል ወይም ደግሞ ኢንሃንስድ ኢንቲቲ ሪሌሽንሺፕ ሞዴልም ኢን አዲሽን ቱ ዛት ከኢአር ሞዴል የሚጠቀማቸው ላይ በተጨማሪ እዛ ቅድም ከላይ ዋይ ያልናቸውን መልሶች ለመመለስ ማለት ነው። እዚህ ጋር እነዚህን ሁለት መልሶች ወይም ደግሞ የነዚህን ሁለት ነገሮች አቺቭ ለማድረግ አዲሽናል የሚጠቀማቸው ፊቸሮች አሉ። የመጀመሪያው የሚጠቀመው ሰብ ክላስ ኤንድ ሱፐር ክላስ የሚባል ኮንሰፕት ነው። ሁለተኛው ደግሞ ታይፕ ኢንሄሪታንስ የሚባል ኮንሰፕት አለው። ሶስተኛው ደግሞ ስፔሻላይዜሽን ኤንድ ጀነራላይዜሽን፣ በመጨረሻ ደግሞ አግሪጌሽን። ስለዚህ ኖርማሊ ኢአር ሞዴል አለ። ሶ ኢአር ሞዴልን እንዴት አድርገን ድሮ እናደርጋለን የሚለው ኦልሬዲ በባለፈው ቱቶሪያል ተምረናል። ከኢአር ሞዴል ኮንሰፕቶች በተጨማሪ እነዚህን አራት ኤክስትራ ፊቸሮች ወይም ደግሞ ኤክስቴንድድ የሆኑ ፊቸሮችን በመጠቀም እነዚህን የተባሉትን ነገሮች በቀላሉ ኢምፕሊመንት ለማድረግ ያስችለናል። ስለዚህ ኢንሃንስድ ኢንቲቲ ሪሌሽንሺፕ ሞዴል it takes all modeling concepts of IR model. In addition to that, it has different features: subclass እና superclass, type inheritance, specialization and aggregation የሚል አለ። ስለዚህ እነዚህን አራቱንም ቶፒኮች ዋን ባይ ዋን ፓርት 1 ፓርት 2 ፓርት 3 እያልን ያለን በሚቀጥለው subclass and superclass ምንድነው የሚለውን በፓርት 2 እንማራለን። እስከዛ ሰላም ሁኑ።